በእስልምና በሙስሊሞች ላይ እንደ ኢትዮጵያ ሙስሊም የተበደለ የለም። ታሪክ ምን ነገር አለ? ከአፄ ዮሐንስ እስከ ሚኒሊክ ድረስ ሙስሊሞችን በጣም ስትገሉ ነበር፣ ስታርዱ ነበር። ዶክተር አብይ አህመድ ነው ለመጀመሪያ ጊዜ እስልምና እንደ ተቋም እንኳን ረከናይዝ ያደረገ። የኦሮሞ ጥላቻ ስላለባቸው አይደል እንዴ? ኢትዮጵያ ከሆንኩ ከአማራ ይልቅ ኦሮሞ ኦርቶዶክስ ነው። በድቁና በዝማሬም በምናምን ኦሮሞዎች ናቸው የሚመጡት፣ ግን አይከበሩም። የኦሮሞ ጥላቻ ጎንደር ላይ ቢሆን ዝም ነበር የሚሉት፣ ጎጃም ላይ ሲሆን ዝም ነበር። ጎጃም ላይ ፋኖ የኦርቶዶክስ ተዋህዶ ቤተክርስቲያን ገዳማቶችን እንዳለ ምሽግ አድርጎት የለ። ለምን አታውሩ? ለምን እንትን ጥላቻችሁ እናንተ በጥላቻ የሰከራችሁ በቃ ደም የጠማችሁ ደም ጣጮች አውራ እስኪ በየገዳማቱ ጎንደር፣ ጎጃም፣ ወሎ በየቦታው ያለውን የተደበቀውን የመሸገውን ፋኖ ገዳማትን ቤተክርስቲያንን ምሽግ ያደረገውን ለምን አታወራ? አርሲ ላይ ሲሆን ግን አያችሁ፣ አርሲ ላይ ሲሆን እናንተ ጥላቻ አለባችሁ። አማራው ጥላቻ አለብህ በኦሮሞ ላይ፣ አቤጤ ላይ አማራው ጥላቻ አለብህ በትግሬው ላይ። አማራው ትግሬውማ ሁለተኛ ከእናንተ ጋር አይቆም።